እስቲ ምንድን ነው እሱ? ኧረ ምንም የለም። ለምን ጊዜ ይገላሉ? አይከፍቱም እንዴት ነው? በቃ የሆነ ባህል ይመስል 10 ጊዜ ካልኮረኮምና የሆነ ኮማንደር መሆን ልዩ ስፔሻል ፎርስ መሆንን አታውቅማ።
ስፔስ ፎርስ አንተ ማን ነህ? ሰው ነኝ። ምንድን ነው ያልከው? ሰው ነኝ ነው። ሰላም ነው። እንዴት ናችሁ? ፋዘር ሰላም ነው? እንዴት ነው? እሺ፣ አይ ችግር የለውም። ሰላም በሩን ልዝጋው። እርስዎ ነዎት? እኔ እኮ ሌላ ሰው መስሎኝ። እሺ፣ የዘለልኩኝ ደግሞ የመሬቱ ስበት አንዳንዴ ወደ ላይ ያነጥራል። እንዴት ነበር የመሬቱ ስበት? በዚያ አይታይም። ኦኬ፣ በእኛ እስኪ ሰላም ነው። አትራካ ካሳውን ዝም ብለህ ምንድን ነው የፈለኩ? በመጀመሪያ ደረጃ እንደውም ምን ፈልገህ ነው? እኔ እንኳን የመጣሁት ለሌላ ነገር ሳይሆን ያው እንደምታውቁት ወጣት ነኝ። እሺ ስርዓት ጠብቅ። ያው ዝም ብለህ ቁም። እሺ ነግሬሃለሁ። እሺ ነግሬሃለሁ። ያው ሁሉም ነገር እችላለሁ። የማልችለው ነገር የለም። እሺ አሁን ምንድን ነው የፈለግከው? የሚከራይ ቤት ፈልጌ። የሚከራይ ቤት? አዎ። የለም። ይሄ ሁላ ቤት እኮ ሊከራይ አይደል እንዴ? ይኸው እንዳለ ባዶ ነው የሚመስሉት። ትሰማኛለህ? እሱ አይመለከትህም። ቢከራይ ባይከራይ ምን አገባህ አንተ? እኔ በሰራሁት ነው ወይስ ሌላ ነገር ፈልገህ ነው? ቤቱ እኮ ባዶ ከሚሆን ብዬ ነው ውስጥ ገብቼ አንዳንድ ነገር ብሰራበት ነው። ምን እንደኔ እኮ ብዙም የፍጆታ ላይ ብዙም አይደለም። ለምሳሌ የእንጀራ ምጣድ ቢኖረኝ ነው፣ ስቶፍ ቢኖረኝ ነው፣ ችግር የለውም። በቀን ደግሞ አንድ ባርሜል ውሃ ብጨርስ ነው። እና ልኮ የሚካበድ አይደለም። እና ብታከራዩኝ ትርፋማ እንደምትሆኑ ይህ ቀልደኛ ሳይሆን ቁም ነገረኛ ነው። ስለ እውነቱ ለመናገር እውነት ነው። አንተ የተናገርከው እያንዳንዱ ነገር ጥሩ ነው። ምንም ፍጆታ የለም። አፈራባክ ብላ አንተ ወጣለህ እንደሊያስ ያብረኝ
አይ አንቺ ምን አለበሽ እዛ ትምህርት እያልሽ እኔ ከዚህ ገንዘብ ላኩልሽ ማለት ነው። ከየት አንጥተሽ ነው የምትማሪ እንዴ? ለዚህ ስላልኩሽ እኔ እኮ ይሄን እንደዚህ አድርጌ የምጠቀመው አንቺ ሰው እንድትሆኝልኝ ነው። እኔ ያው ያለ እናት ነው ያሳደግኩሽ። አንድ ልጅ ያለችኝ አንቺ ነሽ። ነይ በችግሬ ቀን ብዬሽ በጠራሽ ጥናት ላይ ነኝ ዘራፍት ያለሽ። በእንግዲህ አሁን እኔ ቡና ላይ ነሽ አለቅሽ ይልከፍሻል። ቡና ቅጂልኝና እነዚህ ልጆች ቅድምም መጥተዋል፣ ዝም አልኳቸው፣ አልከፈትኩላቸው። ድጋሜ ከመጡ ግን እንዳይመጡ ነገርኳቸው። ይኸው ሰባብሬ ነው አሁንስ መቃብራቸውን ነው እዚሁ ቤት ማድረገው። ታባለ እሺ አባዬ። ወገብሽም ማለት ነው። ይሄው መጡ አላልኩሽም? ሂጂ ጃው እነሱ ጋር ሂጂና ትሰምኛለሽ? ተነሽ ነይ ወደዚህ። የት ነው የምትሮጠው? ሂጂና ማለት ነው። ይሄው እዚህ ግቢ ካየኋቸው ማለት ነው። ይሄው ሰባብሬ የእነሱ ፈንታ አንቺ ነው የምሰባብርሽ። ታያለሽ። ሂጂ ውጭ ውጭ አባት ደግሞ ስቆማለች እንዳትሮጥም እንኳን እየሮጠች ነው እንደ እኮ እንደው እኮ እንደው መደነስ እንጂ ምን ቀራታው ናንቺ ደግሞ እኔ አባትሽ ድሮ ነግሬሽ የለ ስንት ነገር ነው የሰራሁት። አየሽ አሁን እነሱ ፈሳቸው እዚህ የለም። የኔ ማለት ነው እቤታቸውን ረስቶ አልፎታል በድንጋጤ ማለት ነው። እርግማኖትን ፈርተን ነው እንጂ እርሶን እንኳን ብዙም አልፈራንም። እቺን ብትሆን አሁን እኔን አላወቃችኝም ማለት ነው። እኔን አላወቃችኝም አላወቃችኝም ማለት ነው። ይሄን እንኳን አልተማርንም። እችነችነስ ተምራል። ይሄንንስ እሱ እንትን ነው አርት ነው አርቴሽን ምናምን ስኪፕ በሚለው የእንግሊዘኛ ቋንቋ ተደባልቆ የገባ አሳሳች እኮ። እስቲ እንዴት እናውጣቸው? ይሁን ብቻ የሆነ ሀሳብ አምጣት። የሆነ ሀሳብ እውነትን ነው። የሆነ ሀሳብ መጥቶልኛል። ምን እና ላሳይሽ አሁን ማለት ነው። በቃ ተስማማን አይደል? አሪፍ እንካ በእናትህ ራሱ ሮጦ ነው የሚወጣው እኛ ሳናዘው